ከህመሞች ሁሉ ከባዱ ህመም ስለ ህመማችሁ የነገራችሁት ሰው ራሱ ሲጎዳችሁ። ዶክተር ጋር ሄደ ህመምህን ነግረኸው በሽታህን የሚያባብስ መድኃኒት ሲሰጥ ማለት ከዚህ በላይ የሚያሳምም ምንም ነገር የለም። አብዛኞቻችሁ የምትገፉት በገዛ ወዳጆቻችሁ፣ ሚስጥር ብላችሁት በነገራችሁት ሰው፣ ህመማችሁን ባጫወታችሁት ሰው፣ የልቤ ባላችሁ ሰው ነው የምትገፉት፣ የምትናቁት፣ ሚስጥራችሁ አደባባይ የሚነዛው። የኔ የልቤ ሰው ባላችሁት፣ ህመማችሁን በነገራችሁት ሰው የምትታረዱት። ለዛ ነው ህመማችሁን ሁሉ ለፈጣሪ ብቻ መንገር ያለባችሁ። ችግራችሁን፣ ጭንቀታችሁን፣ የሆናችሁትን ሁሉ ሳትነግሩት ገና ማወቅ ይችላል። አሳልፈው ማይሰጣችሁ፣ ከጀርባ ማይወጋችሁ፣ ሚስጥራችሁን አደባባይ ማይነዛ አንድ የፈጠራችሁ ፈጣሪ ብቻ። መተማመናችሁና ምርኩዛችሁ በሱ ላይ ብቻ ይሁን። እመኑ፣ አያሳፍራችሁ። አምናችሁ ህይወታችሁን፣ ነፍሳችሁን እጁ ላይ ብታስቀምጡ በታማኝነት ይጠብቀዋል። የራሱ ንብረት ናችሁና። ስለዚህ ከዛሬ ጀምሮ ህመምሽን ለሰው መናገር አቁሚ። ሰዎች ቀን፣ አጋጣሚና ሁኔታ ጠብቀው በህመምሽ ላይ ጨው ነው የሚነሰንሱት እንጂ በጭራሽ ነገ በእኔ ላይ ይደርሳል ብለው አያስቡ። መዋደድ እንዳለ መጣላት እንዳለም አትርሱ። ስለዚህ ህመማችሁን ለማንም ሰው አትናገሩ። ጓደኛ፣ ሚስጥረኛ፣ ሁሉ ገበናችሁን አዋቂ ፈጣሪያችሁን ብታረጉ መቼም አታፍሩ። ከህመሞች ሁሉ የከፋው ህመም ህመምሽን የነገርሽው ሰው ያው ራሱ ሰው መልሶ ሲጎዳሽ